በኋላ መልእክተኛ አድርገ የምልክሽ ልጄ ነሽ አለሽ። አዎ ፊትሽ ላይ ሞገስ የከለከለውን በእሳት ሲበላው አየሽ። እንዲህ አነሳኝ እንደዚህ አርጎ ከላይሽ ላይ እንዲህ ሲያነሳታይ ነበር። አዎ አይንሽ ምን ሆነ? አይንሽ ምንድነው? ጌታ ሆይ አመሰግናለሁ። ኃይል እንድሰጣቸው ለሁሉም ጸልያለሁ። ውጭ ብላሉት ጸልያለሁ። ለሷም ጸልያለሁ። አሁን ኃይል ወደ ሰውነቷ እንዲመጣና ይሄም ብርሃን ይሄም ምልክት በሷ ህይወት ስላመጣ ህይወቷን ሁሉ ነፃ ስላወጣ አመሰግናለሁ። ከዚህ እጣ ጋር እድል ስላገኘች ባረካለሁ። አይኖቿ አሁን ወደ ነበረበት እንዲመለስ ሲስተር ይሰማል። ሲስተር ደህና ነሽ? ደህና ነሽ? እዚህ ነን። ደህና ነሽ? ይሰማል? እዚህ ጋር ነኝ። ደህና ነሽ? አይዞሽ። አሁን አይንሽ ደህና ነው። ደህና ነሽ? ብዙ ጊዜ ጌታ ኢየሱስን ኢንካውንተር አድርጋለች። እቺ አስታውሳታለሁ። በጣም ብዙ ጊዜ መልእክትንም ስትሰሚ አይቻለሁ። የተናገርሽው መልእክትም ሲፈጸም አይቻለሁ። አይ ቲንክ ጉርድ ሾላ ሆነን ትዝ ይለኛል። አይንሽ ምን ይሄ ፊቴ ሙሉ ሞገስን የከለከለው ከፊቴ ላይ ሲነሳ አይኔን ደግሞ ሲከፍትልኝ ከዛ ካሁን በኋላ መልእክተኛ አድርገ የምልክሽ ልጄ ነሽ አለሽ። አዎ ፊትሽ ላይ ሞገስ የከለከለውን በእሳት ሲበላው አየሽ። እንዲህ አነሳኝ እንደዚህ አርጎ ከላይሽ ላይ እንዲህ ሲያነሳታይ ነበር። አዎ ካሁን በኋላ ያለ ማንም አንቺን ያለ መቀበል አይችልም። እኔ ካንቺ ፊት ቀድሜ ያለው ከዛ የኔን ድምጼ አንቺ ስታወሪ ብዙዎች ካንቺ ይሰማሉ። ከዛ አለሽ። አዎ እኔና አንቺ ስራ ልንሰራ ተነስተናል። ክብር ለኢየሱስ ይሁን። ለጌታ ጨብጨብ ውስጥ ሞገስ የከለከለው ከፊታችሁ ላይ ተነሳ። ሞገስ ሰው ሲያያችሁ እንዳይኖራችሁ ያደረገ በኢየሱስ ደም ተገፈፈ። በሄዳችሁበት ስፍራ ሁሉ ተቀባይነትን አገኛችሁ። ይሁንባችሁ። ጌታ እዚህ ነበር አይደል? ጌታ ኢየሱስ እዚህ ነበር። ከዛ እጄ ላይ እዚህ ጋር ቅባት እንትን አረገና ቅባት እጅሽ ላይ ፈሰሰ። ባሪያዬን ዳዊትን እንደቀባው አንቺም የኔ መልእክተኛ ነሽ። የትም ቦታ ብትገቢ አንቺ ሰዎች ያለ መቀበል አይችሉም። ምልክት በግንባርሽ ላይ አለ። ካሁን ያው አስቀመጥኩ። የእጁ የራሱ እጅ እንደዚህ አድርገው ይሄ የኔ ምልክት ነው። ማንም አንቺን ያለ መቀበል አይችልም። ያለ መስማት አይችሉም። ወደዱ ጠሉ ይቀበላሉ አለሽ እዚህ ቆሞ። አዎ ከዛ እጄ ላይ ይሄ ቅባቱን አፈሰሰብኝ። እጅሽ ላይ ቅባት አፈሰሰ። አዎ ጌታ ኢየሱስ እኮ ነው እንደ ጳውሎስ ልጆቹን ሊልክ ነው። የሱን ብቻ የሚናገሩ ልጆች አሉት። ራሱ እየቀባ ይልካል። በኢየሱስ ስም ሞገስ በሄድሽበት ስፍራ ሁሉ ካንቺ ጋር ይሆን። መታወቂያም ቀይሮልኛል። መታወቂያም ቀይረልሽ? አዲስ መታወቂያ ይሰጠኝ። አዲስ መታወቂያ? አዎ ይሄ አሁን የምትታወቂበት መታወቂያሽ ነው አለኝ። ከዚህ በኋላ አለሽ? አዎ አዲስ መታወቂያ ሰጠኝ። እድለኛ ነሽ በጣም። ይሄ ሞገስ ካንቺ ጋር ይሆን። አሜን። ይሄን ቅባት በሄድሽበት ስፍራ ሁሉ አብሮሽ ይሆን። አካፍዬሻለሁ። ማንም ኃይልሽን አይቋቋመው። እንደተናገረው በህይወትሽ ላይ ተፈጸመ። ለጌታ ጨብጨቡ ሲስለሽ። የት ሄደ ነው? ደህና ነህ? ስም ማን ነው? መምህሩ። ከየት መጣህ ዛሬ? የት ነህ? ከሌላ ቦታ ከጋርመንት ነው የመጣሁት። ከጋርመንት ነው የመጣኸው? ኢየሱስን ማየት ፈልገህ ነበር? አዎ እንደዚህ ነጭ ወፍ ሁሌ ሳምንት ውስጥ በኔ ላይ ስትቀመጥ ያለው እንዲህ የበረረች ላይ ስትቀመጥ አይተህ ነበር? አዎ በኔ ላይ ማዶ ሄዳ ተመልሳ በኔ ላይ ትቀመጣለች። ከዛ ጠዋት ጓደኞቼ ሲመጡ አልመጣም ብዬ ከዛ ጻሉ ነጭ ሰውዬው አየሁት። ከዛ ዝም ብዬ መጣሁ። ኳላጅ ተቀመጡ። ምንጭ አየሁት። እዚህ ውጭ ላይ ቁጭ ብዬ እንትን እያልኩ ምንጭ ዝም ብሎ ከድልድዩ አልፎ መጣ። ከድልድይ አልፎ ወደዚህ መጣ። ምንጭ መጣ። ከዛ ብዙ ብር ያለው የሚባረኩበት። አዎ በጣም ብዙ ብር፣ ይሄ ወርቃማ የሚመስል ነገር ቀይ የሚመስል ነገር ብር፣ በጣም ብዙ ብር ይፈሳል።
ከዛ 4 ሰዎች ከፊቴ ወደዚህ ሲመጡ ምን እንደሆነ አላውቅም። ህፃናቶች ናቸው። ህፃናቶች ናቸው። እና ከፊት ለፊት ያለው ከብዙ ሰዎች እንደዚህ አሮጌ ልብስ እንዳለ ሲያወልቁ ያለ ከአሮጌ ልብስ ሰዎች ላይ ሲወልቅ ያይካል። አሮጌ ልብስ የቅመል የሚመስል ነገር ከአንዳንድ ሴቶች ይወርቃል። እያራግፍ ቆሻሻ ያራግፍላቸው ነበር። እንደዚህ ያየው ነበር። አንተ ቅድም ሲጸልይ እንደዚህ ያየው ነበር። በጣም ትልቅ ዳመና ምስታይ ነበር። በጣም ትልቅ ዳመና ሲጸልይ በጣም እየነካኝ ነበር። መቋቋም አቃተኝ። ከዛ ዝም ብዬ ቆምኩት። ዛሬ ነው የመጣው። እዚህ ጋር እንዴት እንደመጣ ግን አውቃህ ማለት ምን እንደሆንኩ ራሱ አላውቅም። ሰውነቴ ይነዳል። ይሄ መጎናጸፊያ በሕይወትህ ላይ ምልክት ይሆናል። አሜን። ተንበርከክ። በሄድክበት ስፍራ ሁሉ፣ በሄድክበት ቦታ ሁሉ አሜን። ማንም እስከማይቋቋም ድረስ አሜን። ላይ ያለ ቅባት አሜን በጥፍ እንዲሰራበት አሜን። ኤንጅል ነው ወደዚህ የላከ። ይሄን ቅባት ተካፍዬሃለሁ። በሄድክበት ስፍራ ሁሉ ይሄ ቅባት አብሮክ ይሆን። ኢየሱስ ስም ካፈልኩ በኢየሱስ ስም ኃይል ጌታ ሆይ የሚረግጠውን ሁሉ አሳልፈ ስጠው። አቅምና ጉልበት ሆኖ በኢየሱስ ስም ኃይል ተፈጸመ። ተነስ፣ ተባረክ። ለጌታ ጨብጭቡ እስቲ። እናቴ ደህና ነሽ? አይዞሽ፣ ተነሽ።